Timber, Gyökeres, what a hit! ግዙፍ ነው፣ ጠንካራና ታታሪ፣ ጎል ለማስቆጠር የተፈጠረ ኮከብ፣ ፈጣን አይደለም፣ ግን ጉልበት ሲበዛ በሚጠይቁ ፍልሚያዎቹ ያለ ኳስም ከኳስ ጋርም በድፍረት መዋደቅ ይችላል። 6 ጫማ ከ2 ኢንች ይረዝማል። የመድፉ ሕያው ንጉሥ ቴሪ ዳንኤል ኦነሪ 14 ቁጥር ወራሽ ነው። 65 ሚሊዮን ፓውንድ አርሰናልን አስወጥቷል። በረጅሙ በአየር የሚላኩ ኳሶችን አውርዶ ለጓደኞቹ እድል ይፈጥራል። ግራ ቀኝ ጸንቶ ታትሮ ይታገላል። የጎል እድሎችን ካገኘ የማይሳሳተው የሞደርን ዴይ አጥቂ ነው። ፕሪሚየር ሊጉ ከስካንዲኔቪያን ከኤሪን ሃላንድ ሮቦቱ ቀጥሎ ያገኘው ታታሪውም ኮከብ ነው። በአርቴታ ፈቃደኝነት ማጣት ምክንያት ባለፉት ዓመታት በእውነተኛ ነምበር 9 ድርቅ ሲመታ የከረመው የዘንድሮ አርሰናል ሳይሰጠውም ሳይቀርብለትም እላፊ ጎል እንዲያገባ የሚጠበቅበት የመድፉ ፊት አውራሪው መረብ በጣሹ ሳተና ነው። እርሱ እየደረሰ ከዋንጫው ፊት የመሽኮርመም አባዜ ያለበት አርሰናል የወሳኙ ሰዓት የድል ተስፋው የጎል ሚስጥር ነው። ሲቲን ለምኑ በፍቃዱ ወደ ሻምፒዮንነት ፉክክሩ የጋበዘው መድፈኛ ሳይሰጠውም እንዲያገባ ግዳጅ ያለበት ጎል ማስቆጠር ዋናው ስራ የሆነ መረብ በጣሹ መድፈኛ ነው።